ሰዎች አንተን ከመፈለጋቸው በፊት አንተ ራስህን አጥብቀ መፈለግ አለብህ። ሰዎች በአንተ ከማመናቸው በፊት አንተ በራስህ ማመን መቻል አለብህ። አየህ፣ ብቻህን ጠንካራ ከሆንክ፣ ደስተኛ ከሆንክ ሁሉም ከጎንህ ይቆማል። ሰዎች ደካማ ሰው አይወዱም። ጠንካራ ስትሆን ግን ሰዎች በዙሪያ ይሰበሰባሉ። አንተ ብቻህን ሆነ ደስተኛ ካልሆንክ በሰዎች ብትከበብ እንኳን ደስታ ሙሉ አይሆን፣ ባዶነት ይሰማሃል። አንተ ብቻህን ቆመህ ጠንካራ ካልሆንክ ሰዎች ቢያግዙ ቢረዱህ እንኳን የሆነ ልፍስፍስነት ይሰማሃል፣ ጥገኝነት ይሰማሃል። ስለዚህ በራስህ መቆም መቻል አለብህ። እንደዛ የሚሆነው ራስህን መውደድ ከቻልክ። ራስህን መውደድ እንዴት ይገለጻል ካልከኝ፣ ራስህን ተቀበለው። ከነ ምናምንህ ራስህን ውደደው። ከነ ድክመትህ ከነ ጉድለትህ ለራስህ ትልቅ ቦታ ስጥ። አየህ፣ ለራስህ የምትሰጠውን ቦታ አይተው ነው ሰዎች የሚያከብሩ። አየህ፣ የምትወዳቸውን ሰዎች እኮ ትቀበላቸዋለህ። ከነ ድክመታቸው ነው የምትወዳቸው። ለምሳሌ ወንድሜ እኮ ጎበዝ ተማሪ ቢሆን እወደው ነበር አትልም። አባቴ ባይጠጣ በጣም እወደው ነበር አትልም። ከነ ድክመታቸው ከነ ጉድለታቸው ትቀበላቸዋለህ፣ ትወዳቸዋለህ። ራስህንም ተቀበለው። ከነ ምናምንህ ከነ እንከንህ ውደደው፣ አክብረው። እኔ እኮ ይሄ ስለጎደለኝ እዚህ ቦታ አልደርስም፣ ይሄን ሳገኝ ሙሉ እሆናለሁ አትበል። አይ እኔ ሙሉ ነኝ ከመጀመሪያው በል። ኮንፊደንስ ማለት እሱ ነው። ራስን መቀበል፣ ራስን መውደድ ማለት እሱ ነው። አየህ፣ መጨረሻ ላይ አንተ ለራስህ ትልቅ ቦታ ስትሰጥ፣ ራስን በጣም ስትወደው፣ ራስህን ስትቀበለው፣ ሰዎችን ኢምፕረስ ለማድረግ አትሞክርም። ሰዎችን ለመማረክ አትጥር። እንደውም ሰዎች በአንተ ማንነት በአንተ ኳሊቲ ይማረኩብሃል፣ ይወዱሃል። ከአንተ ጋር መሆን ከአንተ ጋር መስራቱን ይፈልጉታል። ወርቅ ወይም አልማዝ በጣም የከበሩ ማዕድናት ናቸው፣ ሀብታም የሚያደርጉ። ሰዎች እነሱን ለማግኘት በጥልቀት 200 ሜትር 100 ሜትር ድረስ ይቆፍራል። በጣም ትልቅ የአፈርና የድንጋይ ክምር ያወጣል። ከዛ ክምር ውስጥ የሚያገኙት ወርቅ ግን ምናልባት እፍኝ የማትሞላ 100 ግራም ወይ 1 ኪሎ ግራም ሊሆን ይችላል። አንዳንዶች ወርቅ ለማውጣት ሲሉ እዛው ጉድጓድ ውስጥ ባሉበት አፈርና ድንጋዩ ተደርምሶባቸው ከነነብሳቸው ይቀበራሉ፣ እዛው ይሞታሉ ወርቅ ለማውጣት። ትልቁ የወርቅ ጉድጓድ ግን ያለው መሬት ውስጥ አይደለም፣ አንተ ውስጥ ነው ያለው። ወርቁን ለማውጣት እንደዛ አጎንብሰው የቆፈሩትን ያህል የራሳቸውን ታላቅ ማንነት ለማውጣት ዋጋ ቢከፍሉ ከወርቁ በላይ ተፈላጊ ይሆኑ ነበር። በአመለካከት፣ በማንነት፣ በስብዕና፣ በእውቀት ራሳቸው ላይ ቢሰሩ ወርቁ እነሱ ነበሩ። አየህ፣ አንተ ተፈላጊነትን ከውጫዊ ማንነት ከውጫዊ ነገር የምትፈልገው ከሆነ እንደ ሰውየው የማያልቀውን ጉዞ ጀምረሃል። ከውስጥህ የምትፈልገው ከሆነ ግን ውጪውን ትተህ አቅጣጫህን ቀይረህ ከራስህ የምትፈልገው ከሆነ በቅርብ ቀን ተፈላጊ ትሆናለህ። ከውጪ መፈለግ ማለት ምን ማለት መሰላችሁ? አንተ ተፈላጊ እንድትሆን ሕይወትህ እንዲስተካከል ከውጫዊ ነገሮች ከሁኔታዎች መጠበቅ። እንደው ውጭ ሀገር ብሄድ እንደው ቢሳካል፣ የዚች ሀገር ሁኔታ እንደው ይሄ ኑሮ ውድነቱ ቢረጋጋ፣ ሰው ቢያግዘኝ፣ የሆነ ሰው ቢረዳኝ ካልክ የሆነ አዳኝ እየጠበቅክ ስለሆነ ቆመ ቀርተሃል። ተፈላጊ አትሆን፣ ማንም አይፈልግህም። አየህ፣ ከውስጥ መፈለግ ማለት ግን አቅጣጫህን ቀይረህ የኔን ሕይወት ማንም አይደለም የሚቀይረው፣ እኔ ምን ላድርግ፣ ራሴን ምን አይነት ሰው ላድርገው፣ ምን ልማር፣ ምን ልስራ፣ ምን አይነት አመለካከት ይኖረኝ፣ ከምን አይነት ሰዎች ጋር ልዋል፣ ምን አይነት ፕሮግራም ልከታተል፣ ምን አይነት መጽሐፍ ላንብብ፣ ከምን አይነት ሰዎች ጋር ልዋል ማለት ስትጀምር ግን ራስ ላይ ብዙ ለውጥ ታያለህ። አየህ፣ የትም አልሄድክም እኮ እያየኸው ግን ትለወጣለህ። ከሰዎች አይደለም ከማንም የመጣ ነገር አይደለም ሕይወትህን የሚቀይረው። እውነተኛው ውስጥህ ያለውን ወርቅ የሚያወጣው ወደ ውስጥህ ማየት ስትጀምር ነው። ራስ ላይ መስራት ስትጀምር ነው ከልብ ተፈላጊ የምትሆነው። አየህ፣ ራስ ላይ ስትሰራ ከውስጥህ ሲመጣ ለውጡ እርግጠኛ ነህ፣ ሰዎች እንደሚፈልጉ እርግጠኛ ነህ። መኖር ትጀምራለህ። ከማንም እንደማታንስ ይገባሃል።
ወዳጄ ወደ ውስጥ ተመልከት። አንዳንድ ሰው ትልቅ የሚሆነው ሌሎች ካነሱ ይመስለዋል። ከፍ የሚለው ሌሎች ዝቅ ካሉ ይመስለዋል። ይሄ ጸባያችን የመጣው በልጅነታችን ከሰበሰብነው መረጃዎች ነው። ታስታውሱ ከነበር ልጅ እያለን ቤተሰብ አባታችን ይሆናል፣ የኔ ልጅ አንደኛ ሆነ መምጣት አለብህ፣ ከማንም ማነስ የለብህም እንባላለን። ከዛ ይሄ ነገር ሲደጋገም አንድ እምነት ውስጣችን ይፈጥራል። እኔ አንደኛ ካልወጣው፣ ጓደኞችን ካልበለጥኳቸው፣ ከሌሎች ከፍ ብዬ ካልታየው ሰዎች አያከብሩኝ፣ ሰዎች አይወዱኝ እንላለን። የእኛ ስኬት ሌሎችን በመብለጥ ውስጥ ይሆናል። ከዛስ አብሮን ያድጋል ይሄ አመለካከት። ፉክክር ይኖረናል። በዙሪያችን ያሉ ሰዎች ከበለጡን ሰላም አይሰማን። ፌስቡኩን ክፈት፣ ኢንስታግራም እይ። ሰው ሁሉ በጣም ኑሮ እንደተመቸው፣ ምቾት ላይ እንዳለ፣ በደንብ እንደሚለብስ፣ እንደሚዘንጥ፣ በደንብ እንደሚበላ፣ እንደሚዝናና ማሳየት ይፈልጋል። ለምን? የተሻልኩ ነኝ ለማለት ማለት ነው። ውስጣዊ አመለካከት ነው ሳናውቀው የገባው። ከዛ እሱን ታይና አንተ ከኔማ ማይሻል ሰው የለም የሚል የበታችነት ይሰማል። እሱን ለማሸነፍ ስትል አንተም ትለብሳለህ፣ ትዘንጣለህ፣ ፎቶ ትለቃለህ። በቃ ፉክክር ይሆናል። በነገራችን ላይ ዓለማችን ላይ በጣም አስቸጋሪ ማህበራዊ ምስቅልቅል ወይም ሶሻል ክራይሲስ ያመጣብን ይሄ አስተሳሰብ ፉክክር፣ እኔ ይበልጣለሁ የሚል እንኳን እኛ ላይ ብቻ አይደለም፣ መሪዎች ድረስ ሀገራት ድረስ እኔ ኒውክለር ስላለኝ ከአንተ የተሻለ ቴክኖሎጂ፣ ከአንተ የተሻለ የጦር አቅም ስላለኝ እንድታደምጠኝ እፈልጋለሁ፣ እንድትታዘዘኝ እፈልጋለሁ ይላሉ ሀያላን ሀገራት። ትልቁ ትንሹን ማዘዝ ይፈልጋል። ሁሉም ሰው ፉክክር ላይ ነው። ስለዚህ ጤናማ አይደለም ኑሯችን። በዚህ ምክንያት ሁልጊዜ ኢንሰኪውርድ ነን። ምን ማለት ነው? ሰዎች ቢፈልጉን ራሱ ከልባቸው የፈለጉን አይመስለንም። አይ የሆነ ጥቅምማ ፈልጎ ነው የመጣው እንላለን። በቃ የበታችነት ይሰማናል። ልበ ሙሉ አይደለም። ምክንያቱም ሁሌ ፉክክር ላይ ነው። ፉክክር አቁም። ሰዎችን ማድነቅ፣ ሰዎችን ማክበር እንደውም ለአንተ በጣም ትልቅ ፖዘቲቭ ኢነርጂ፣ በጎ ኃይል ይሰጥሃል። አየህ፣ ረጅሙን ፎቅ የምትሰራው በሁለት መንገድ ነው። የመጀመሪያው ያሉትን ፎቆች በሙሉ ታፈርስና ያንተን ትንሿን ፎቅ G+1 ረጅሙ ታስብላለህ። ወይ ደግሞ የሌሎችንም ተቀብለህ የሌሎችንም አክብረህ የራስህን ረጅም ፎቅ ትሰራለህ። ፉክክር ካቆምክ፣ ሰዎችን ካደነካቸው፣ ከወደድካቸው፣ ካከበርካቸው ያንተ ታላቅ ማንነት መውጣት ይጀምራል። ተፈላጊ እንደሆንክ ማንም ሳይነግርህ ይታወቃል። ልበ ሙሉ ትሆናለህ። ፉክክር አቁም።